ሰላም ሰላም እንዴት ናችሁ? ዛሬ የ12ኛ ክፍል ሞዴል ኤግዛምን እንሰራለን። ከአዲስ ከተማ ሳብሲቲ 2016 ላይ የተፈተኑት ፈተና ነው። በጣም አሪፍ የሆኑ ጥያቄዎች አሉ። ማትስ ነው እና ያነበባችሁትን ነገር ሪኮል ለማድረግ በጣም የሚረዳችሁን አይነት ጥያቄ አግኝቼላችኋለሁ። ስለዚህ ከአንደኛው ጥያቄ እንጀምራለን። አንደኛው ጥያቄ ምን ይላል? Which one of the following is not the term of the sequence whose general term is given by an is equals to the power of 1 minus n where n is the positive integer ይለናል። ሶ ይሄንን የሆነ የሲኩዌንስ ተርም ሰጥቶናል። an የሚባል እንደዚህ አይነት ፎርም ያለውን ሲኩዌንስ ሰጥቶናል። የዚህ n ደግሞ ፖዚቲቭ ነምበር ሲሆን የዚህ ተርም አባል ያልሆነውን የትኛው ነው ተብለን ነው ተጠየቅነው። ስለዚህ መጀመሪያ እንደዚህ አይነት ነገሮችን እንጽፋለን። ይሄ የኤን ነምበር ነው። ኤን ማለት ምንድነው? ፖዚቲቭ ተብለናል። ፎርሙ ምንድነው? እንደዚህ አይነት ነው። ፖዚቲቭ ነምበር ማለት ዜሮን አያካትትም ባይ ዘ ወይ። ስለዚህ እዚህ መተካት ነው። ለምሳሌ ኤን ዌን ኤን ብለን ዋን ብለን በምንወስድበት ጊዜ ቱ ዘ ፓወር ኦፍ ዋን ማይነስ ብለን ስንት ኤን ዋን ስትሆን ዋን ቱ ዘ ፓወር ኦፍ አንድ ማይነስ አንድ ዜሮን አይደል? ዜሮ የስንት ይሆናል? አንድ ይሆናል። ከዛ ሁለት ለምሳሌ ሁለትን በምንወስድበት ጊዜ ቱ ዘ ፓወር ኦፍ ዋን ማይነስ ኤን ስለሆነ ኤን ስንት ነው? አሁን ሁለት ነው። ሁለት እናደርጋለን። ከዛ ስንት ነው የሚሆነን? ቱ ዘ ፓወር ኦፍ ማይነስ ዋን ይሆንልናል። ከዛ ሶስትን በምንወስድበት ጊዜ ቱ ዘ ፓወር ኦፍ ማይነስ ቱ፣ አራትን በምንወስድበት ጊዜ ደግሞ ቱ ዘ ፓወር ኦፍ ማይነስ ስሪ እያለ ምን ይሆናል? ይቀጥላል ነው። ሶ እንደዛ አይነት ፎርም ነው የሚይዘው። አንዳንድ እየቀነሰ ይሄዳል ነው አው ተክተን ስንሰራ። ኦኬ ስለዚህ አሁን ያልሆነውን አይደል የተባልነው። ለምሳሌ ቱ ዘ ፓወር ኦፍ ዜሮ አለን ስንትን በምንወስድበት ጊዜ አንድን በምንወስድበት ጊዜ ፖዚቲቭ ስላለን። ኔጌቲቭ ቱ የሚሆነው ስሪን በምንወስድበት ጊዜ እዚች ጋር እንጋ ስሪን ተክተን ስንሰራ ቱ ዘ ፓወር ኦፍ ማይነስ ቱን እናገኛለን። ለምን ካላችሁ አንድ ማይነስ ስሪ ስለሆነ አንድ ማይነስ ስሪ ማይነስ ቱ ነው አይደል? ይሄንን የሚሰጠን ደግሞ ቱ ዘ ፓወር ኦፍ ዋን የሚሰጠን እቺ ኤን ስንት ስትሆን ነው? ዜሮ ስትሆን ነው። ስለዚህ ዜሮ ማለት ፖዚቲቭም አይደለም ኔጌቲቭም አይደለችም። ስለዚህ ኤን ምንድን ነው ተብለናል? ፖዚቲቭ ሲሆን ስለተባለን መስት ምን ማድረግ አለብን? ይሄ ልክ አይሆንም፣ ልክ ያልሆነው ስለተጠየቅ ነው። ከቀላሉ ስለምንጀምር ያው ይሄ ቀላል ጥያቄ ነው። ሲ ትክክለኛ መልስ ይሆንልናል ማለት ነው። ኦኬ ሁለተኛው ጥያቄ እንደዚህ ይላል። which one of the following is not term of arithmetic progression whose few terms are given by ይለናል። ስለዚህ የተባልነው ነገር ምንድነው? አርትሜቲክ ሲኩዌንስ አለ። የአርትሜቲክ ሲኩዌንስ እና የጂኦሜትሪክ ሲኩዌንስ ፕሮግሬሽን የሚባል ነገሮችን ታውቃላችሁ። አርትሜቲክ ሲኩዌንስ ጀነራል ፎርሙ ምን አይነት ፎርም ያለው? ኤ ኤን ኢዝ ኢኳልስ ቱ ኤ ዋን ፕላስ ኢንቱ ኤን ማይነስ ዋን ታይምስ ዲ ነው። ዲ ማለት በሁለቱም ሲኩዌንሶች ለምሳሌ አሁን የተሰጡን ምንም ናቸው? እነዚህ 2 8 እና 14 ናቸው አይደል? 2 8 14 እያለ የሚቀጥል ነገር ተሰጥቶናል። ስለዚህ ኤ ዋን ማለት ሁሌም መጀመሪያ ላይ ፈርስት ላይ የሚሰጠን የአርትሜቲክ ፕሮግሬሽን ነው። ኤ ዋናችን ስንት ነው? 2 ነው። ኤን ማለት ደግሞ ያው ይሰጠናል ተርም ነው፣ የተርም ነምበር ነው። ያው ታውቃላችሁ። ከዛ ዲ ማለት ደግሞ ዲፍረንስ ነው፣ የሁለታችሁ ዲፍረንስ። በአርትሜቲክ ፕሮግሬሽን መሰረት ሁለቱም ዲፍረንስ እንወስዳለን። ለምሳሌ 8 ማይነስ 2 ስናደርግ ስንት ነው? 6 አለ። እዚህ በመካከላቸው የሚገኝ ዲፍረንሳቸው ማለት ነው፣ ልዩነታቸው። ከዛ 14 ሲቀነስ 8 6። እቺ ዲ ኮንስታንት ነች። ስለዚህ ኤ1 ስንት ነው? 2። ዲ ደግሞ 6። ስለዚህ ሌላው የተጠየቅነው ነገር ደግሞ ምንድነው? እየተባልን ያለው ነገር አሁን few terms are given እና እነዚህ ነገሮች ሰጥቶናል። ኖት ተርም ይላል አይደል? ኖት ተርም ማለት ነው ኤን ነው ማለት ነው የተጠየቅነው። አሁን የኤን ላይ ቁጥር ያልሆነው። እሺ ለምሳሌ የዚህ ይሄ ነው አይደል ሲኩዌንሳችን። አሁን 6 እየጨመርን የምንሄደው 2 ሲደመር 6 8፣ 8 ሲደመር 6 14፣ 14 ሲደመር 6 20 እያለ ይቀጥላል። 26 እያለ ይቀጥላል። ስለዚህ ጀነራል ፎርሙን መጻፍ አለብን። ኤን ኢኩዋል ኤ1 ስንት ነው? 6 ነው ማለት 2 ነው። ሶሪ 2 ፕላስ ኢንቱ ኤን ማይነስ 1 ታይምስ ዲ ስንት ነው? 6 ነው አይደል? ኤን ኢኩዋል 2 ፕላስ ኤንን እናበዛለን ሁለቱንም 6n ማይነስ 6 በ6 ስለምናበዛው ከዛ
ኤኤን እኩል ይሆናል 2 ማይነስ 6 ስንት ነው? ማይነስ 4 ፕላስ 6 ኤን ይሆንልናል። ስለዚህ ኤኤን ማለት ጀነራል ፎርሙ ምን ሆነ ማለት ነው? 6ኤን ማይነስ 4 ይሆናል ማለት ነው። አሁን እነዚህ ነገሮች ይሄ ጀነራል ፎርሙ ነው የዚህ ሲኩዌንስ። አሁን የተሰጠን ሲኩዌንስ ይሄ ነው አይደል? ሳምፕሉ የተሰጠን እነዚህ ናቸው አይደል? የነዚህን ጀነራል ፎርሙን በምንጽፍበት ጊዜ 6ኤን ማይነስ 4 ይሆንልናል ማለት ነው። አሁን እነዚህ ነገሮች ግን አሁን የተሰጡን ምን ናቸው? የኤን ቫልዩ ናቸው። ባይ ዘ ወይ የኤን ቫልዩ ተርም ያልሆነው ስለተባለ ተርም ማለት ደግሞ እነዚህ የኤን ቫልዩ ስለሆኑ የምንሰራ አሁን ይሄንን በኤን ፎርም መጻፍ አለብን። አሁን ይሄንን እያገኘናቸው ስለዚህ እቺን ፎር ወደዚህ እናመጣታለን። ፖዚቲቭ ትሆናለች አይደል? ማለትም 6ኤን ኢኩል ኤኤን ፕላስ 4 ይሆናል። 6 ኤንን ብቻዋ እንድትቀርልን ምን እናደርጋለን? ኤኤን ነው ጄን ኦቨር 6 ማድረግ አለብን። ከዛ ኤን ማለት ኤኤን ፕላስ 4 ኦቨር 6 ነው። ጀነራል የኤን ነምበር ወይም የተርሙ ፎርሙላ አሁን በዚህ እንትን ሲኩዌንስ መሰረት ይሄንን ነው ያገኘነው። አሁን ምን ማድረግ አለብን? እያንዳንዱን ሳብስቲቱት ማድረግ አለብን። እነዚህ ነገሮች ደግሞ ምን ናቸው? ኤኤን ናቸው። የአርትሜቲክ ሲኩዌንስ ተርሞች ናቸው እነዚህ ኤኤንዎች ናቸው። እነዚህን እያንዳንዳቸው ምን ማድረግ አለብን? ተክተን መስራት አለብን። የቱ ጋር? እዚች ጋር ኤኤን ጋር። ለምሳሌ ኤ ላይ ስንት አለን? ኤ ላይ ስንት ነው የተሰጠን? 1 5 2 6። ቢ ላይ ደግሞ ስንት ነው የተሰጠን? 6 44። ሲ ላይ ስንት ነው የተሰጠን? 86። ዲ ላይ ደግሞ ምንድን ነው የተሰጠን? 13 06። እነዚህ ናቸው አይደል የተሰጠን? እነዚህ ናቸው ግብኖቹ። እያንዳንዱን ተክተን እንትን መስራት አለብን። ነገር ግን የሆነ እንትን ትሪክን መጠቀም እንችል ነበር። ምን ቢሆን ኖሮ እነዚህ አሁን 6ን እየደመርን በምንሄድበት ጊዜ ሁሌ የሚሆነው ነገር ምንድን ነው? ኢቭን አይደል? ኢቭን ነው የምናገኘው። እያንዳንዱ ኢቭን ነው የሚሆነው። 26 32 38 እያለ ኢቭን ነው የሚሆነው። እዚህ ጋር ያለው ነምበር አሁን ኦድ ቢኖር ኖሮ ማለት ነው ያ መልስ ይሆን ነበር። አይሆንም ነበር። ስለዚህ አሁን እያልኩ ያለሁት ነገር የገባችሁ ይመስለኛል። ያልሆነውን አይደል የተጠየቅነው? ኖት ተርም ያልሆነውን ስለሆነ እዚህ ጋር ኦድ ቢኖር ኖሮ አይሆንም ነበር። ምክንያቱም 6 እየጨመረ ስንሄድ በምንም ታምር ኦድ ነምበር ስለማናገኝ አሁን በኦድ ፎርም ስላልተሰጠን ግዴታ እያንዳንዱን ሰርተን ቼክ ማድረግ አለብን። ለምሳሌ አሁን ምን እናደርጋለን? አሁን 6 እዚህ ጋር ኤን ቦታ የኤን ቫልዩ እንተካለን። 15 26 ሲደመር 4 ኦቨር 6 ብለን እናካፍለን። ይሄንን ደምረን በምናካፍልበት ጊዜ ስንት ነው የምናገኘው? ስንት ነው? 215 ይሆንልናል። እናንተ ታካፍላላችሁ። ይሄ ራይት ነው። ምክንያቱም ለምንድን ነው? ነምበር ስለሆነ ሊሆን ይችላል። ይሄ የኤን ነምበር ሊሆን ይችላል ብለን እንወስዳለን። ምናልባት ሊሆን ስለሚችል። ሌላው ደግሞ የቢን ደግሞ 644 ፕላስ 4 ኦቨር 6 ይሄ ስንት ነው የሚሆንን? ያው ደምራችሁ ታካፍላላችሁ እናንተ። ስንት ነው? 108 ነው የሚሆነው። ይሄ ደግሞ የሲኒም ደግሞ ስንት ነው? 86 ሲደመር 4 ኦቨር 6 በምናደርግበት ጊዜ ስንት ነው የሚሆንልን? 15 ይሆንልናል። የዲን ደግሞ 1306 ሲደመር 4 ኦቨር 6 በምናደርግበት ጊዜ 218.5 እናገኛለን። አሁን ምንድን ነው እዚህ ጋር ኢንቲጀር የመጡትን ሊሆን ይችላል ብለን እንወስዳለን። የምን የኤን ነምበር ስለሆነ ሊሆኑ ይችላል ብለን እንወስዳለን። እዚህ ጋር ደግሞ በዴሲማል ፎርም መጥቷል። ይሄ የዴሲማሉ ነምበር ሊሆን አይችልም። 6 ግዴታ የኤን ነምበር ምን መሆን አለበት? ሆል ነምበር ወይም ኢንቲጀር መሆን ያለበት ነው። በእንትን ፎርም በዚህ ሲኩዌንስ መሰረት ልናገኝ ስለማንችል ይሄንን በዴሲማል ፎርም እየመጣውን አይሆንም ብለን እንመልሰዋለን ማለት ነው። እዚህ ስንት አለኝ? የዲ ላይ ያለው ይሄኛው ነው ዴሲማል የመጣልን። እሱን መልስ ይሆንልናል ማለት ነው ያልሆነው ስለተባለ። if the second and the fifth term of the geometry progression are -1/2 and 1/16 respectively what the sum of the first 8 term of the sequence ይለናል። እነዚህ ነገሮች አሁን የጂኦሜትሪክ ፕሮግሬሽን ነው። የጂኦሜትሪክ ፕሮግሬሽን የተሰጠን ነገር ምንድነው? ጂ1 አለን። ጂ ስንት? ጂ2 ስንት ነው አለን? -1/2 ነው አለን። ጂ
5 ደግሞ ስንት ነው አለን? 1/16 ነው አለን። የተጠየቅነው ነገር ደግሞ ምንድን ነው? ጂ ስምንተኛ ስንት ነው የሚሆነው ነው የተባልነው። ስለዚህ ጀነራል ፎርሙን ከመጻፍ እንጀምራለን። ጀነራል ፎርሙ የጂኦሜትሪክ ፕሮግሬሽን ጂኤን ኢኳልስ ቱ ብለን የጀነራል ፎርሙን ከጻፍን በኋላ ነው መስራት የምንችለው። ካልሆነ ደግሞ ትንሽ አስቸጋሪ ስለሚሆነን እንትን እናደርጋለን። ጂ1 ይሄ ምንድነው? ሳሜሽኑ አይደል የተጠየቅነው? የሳሜሽኑ ፎርሙላ ነው የምንጽፈው። የት አለ የምርጫው እንትኑ the sum of their first eight term የጂኦሜትሪክ ሳሜሽን ፎርሙላው G1 into 1 minus r the power of n over 1 minus r ነው አይደል? ጀነራል ፎርሙላ የሳሜሽን ፎርሙላ ይሄ ነው። ስለዚህ ይሄንን G1 አለን ዘጋ አሁን የተሰጡት ነገሮች ይሄኛውን የተጠየቅነው ሳሜሽኑ ማለትም S8 ብለን መጻፍ እንችላለን የተጠየቅነው። ነገር ግን ከዚህ አሁን G1 የለንም፣ Rም የለንም፣ N ብቻ ነው ያለን። ስለዚህ ከነዚህ ከሁለቱም ሲኩዌንስ G1ን እና Rን ማውጣት አለብን። ኦኬ የጂኦሜትሪክ ፎርም Gn is equals to ፎርሙላ ጀነራል ፎርሙላ G1 R the power of n minus 1 ነው ትክክለኛው ፎርሙላ ማለት ይሄ የምኑ ነው? የሳሜሽኑ የሳሙ ነው ይሄኛው። ይሄ ደግሞ ጀነራል ፎርሙ ነው የጂኦሜትሪክ ሲኩዌንስ። ስለዚህ አንደኛው G2 ነው አይደል? G2 ማለት ኢኩዋል G1 R አናውቅም። R the power of n ስንት ነው? አሁን n ማለት እቺ ነምበር ነች አይደል? 2 minus 1 2 minus 1 ስንት ነው? 2 minus 1 ማለት 1 አይደል? ስለዚህ መቶ እንችላለን። ይሄ ስንት ነው የሚሆነው? ኔጌቲቭ 1/2 ነው አይደል የተባልነው። ስለዚህ ይሄ ነገር አንድ ብለን እንይዛለን። ስለዚህ ከሁለተኛው ምን እንሰራለን? ይሄኛው G5 በዚህ ፎርም መሰረት ማለት ነው። G5 ማለት G5 ኢኩዋል G1 R the power of n ስንት ነው? 5 ነው አይደል? 5 minus 1 ስንት ነው የሚሆነው? ኢኩዋል ስንት ነው አለን? 1/16 ከዛ G1 R the power of ይሄ 4 ነው የሚሆነው 4 ኢኩዋል 1/16 ሁለት ብለን እንይዛለን። ሁለቱንም መያዝ አለብን። ከዛ አሁን አንዱን በአንዱ ውስጥ መክተት አለብን። አሁን ለምሳሌ ይሄንን ከዚህኛው ጋር እንዲመሳሰልልን አርን ኮመን ማውጣት እንችላለን አይደል? R the power of 3 እናወጣለን። እዚህ ፓወሩ ስንት ነው? አንድ ስለሆነ አንድ ብቻ ለማስቀረት ይሄንን ለምሳሌ R the power of 3 ብዬ እንደዚህ አድርጌ G1 R ብዬ እንደዚህ ማድረግ ይችላል አይደል? 1/16 ይሆናል ማለት ይችላለሁ። ምክንያቱም ይሄንን በምናበዛበት ጊዜ ራሱን ይችላል ይሄንን። ነገር ግን አሁን እንደዚህ ያደረኩበት ምክንያት ለምንድን ነው? ይሄኛው ፓርት ስንት ነው ተብለናል? ቅድም G1 R ማለት ስንት ነው ተብለናል? ከኔጌቲቭ 1/3 ጋር 2 ጋር ኢኩል ነው ተብለናል። ስለዚህ ይሄንኛውን ፓርት በዚህ ሪፕሌስ ማድረግ እንችላለን ማለት ነው። እንተካለን በስንት በኔጌቲቭ 1/3 R3 R the power of 3 ውጭ ያለን ውስጥ ደግሞ ይሄ ማለት ከዚህኛው ጋር ኢኩል ነው ስለተባለ ኔጌቲቭ 1/2 ብዬ መተካት ይችላል። ኢኩል ነው 1/16 ገልጽ ነው አይደል? ስለዚህ አሁን ቀላል ሆነልኝ ማለት ነው። አሁን ይሄንን ያው በኔጌቲቭ 2 ማልቲፕላይ ማድረግ ይችላል። ሁሉንም በኔጌቲቭ 2 ይሄ እንዲጠፋልኝ በኔጌቲቭ 2 ኔጌቲቭ በኔጌቲቭ ይጣፋል። 2 በ2 ይጣፋል። R the power of 3 ይቀራኛል በዚህ ሳይድ ማለት ነው። በኔጌቲቭ 2 ደግሞ ይሄንን በምናበዛበት ጊዜ ኔጌቲቭ 1/8 ይሆናል። ምክንያቱም ይሄ በሁለት ስለሚሆን ማለት ነው። ማልቲፕላይ 2/16 ስለሚሆን ኦኬ። ከዛ ይሄኛው R ብቻውን እንድትቀርልን ምን ማድረግ አለብን? አሁን ኩቢክ ሩት ውስጥ ይሄንን ኩቢክ ሩት ውስጥ ከዛ ኩብ ይጣፋል። R ማለት ኢኩዋል ኔጌቲቭ 1 ከኩቢክ ሲወጣ ኔጌቲቭ 1 ሆኖ ነው የሚወጣ። ይሄ ስኩዌር አይደለም ባይ ዘ ኪዩብ ነው። እሺ ኪዩብ ስለሆነ ኔጌቲቭ ሊሆን ይችላል። 8 ደግሞ ከኩቢክ ሩት 2 ነው የሚሆነው አይደል? 2 ዘ ፓወር ኦፍ 3 8 ስለሆነ R እናገኘ ነው። R ስንት ነው? ኔጌቲቭ 1/2 ነው። G1 ትቀራለች። እዚህ ጋር አምጥተን ከሁለቱ የፈለግነው አንዱ ላይ መተካት እንችላለን። እዚህ ጋር መተካት እንችላለን፣ እዚህኛው ላይ መተካት እንችላለን። መብታችን ነው። ግን ይሄ ስለሚቀለን እዚች ጋር መተካት እችላለሁ ማለት ነው። G1 R ኢኩዋል ኔጌቲቭ 1/2 ነው አይደል? ከዛ R ስንት ነው? G ታይምስ ኔጌቲቭ 1/2 ኢኩዋል -1/2 ነው። ስለዚህ ኦቨር ኔጌቲቭ 1/2 ኦቨር ኔጌቲቭ 1/2 ማድረግ እችላለሁ። ካልፈለኩኝ ደግሞ ሙሉን በ-2 ማብዛት እችላለሁ። ለምን? ይሄ ይጣፋል። ይሄ በዚህ ኔጌቲቭ በኔጌቲቭ ይጣፋል። ይሄ ደግሞ G1 ይሆናል ኢኩዋል ይሄንንም ደግሞ
በኔጌቲቭ 2 በምናበዛበት ጊዜ ኔጌቲቭ በኔጌቲቭ 2 በ2 1 ብቻ ይቀራል። ጂ1 ስንት ሆነ? 1። ግልጽ ነው፣ ግልጽ ይመስለኛል። ሶ ምን አገኘን? አር ኔጌቲቭ 1 ኦቨር 2 ጂ1 1 አገኘውን። ሳሜሽን ኦፍ 8 ነው አይደል? ኤስ 8 ነው የተባልኩት። ኤስ 8 በጂኦሜትሪክ ፕሮግሬሽን መሰረት ጂ1 ኢንቱ ጀነራል ፎርሙላ 1 ማይነስ አር ዘ ፓወር ኦፍ ኤን ኦቨር 1 ማይነስ አር ተብለናል። ጂ1 አለን፣ አር አለን። አሁን መተካት ነው፣ ምንም ሌላ ነገር አያስፈልግም። ጂ1 ስንት ነው? 1 ነው አይደል? ኮን 1 ብዬ እንትን አደርጋለሁ። 1 ማይነስ አር ስንት ነው? ኔጌቲቭ 1 ኦቨር 2 ማይነስ የፎርሙላ ማይነስ አለ፣ የራሱም ደግሞ ማይነስ አለ። ከዛ ማይነስ 1 ኦቨር 2 ብዬ ፓወር ስንት ነው? ኤን ስንት ነው? 8 ነው። ኦኬ 8 ብዬ እንደዚህ ዘጋለሁ። ከዛ ኦቨር ብዬ 1 ማይነስ አር ነው አይደል? 1 ማይነስ አር ደግሞ ማይነስ 1 ኦቨር 2 ነው። አንዱ የፎርሙላ ማይነስ፣ አንዱ ደግሞ የራሷ የአር ማይነስ አለ። ኦኬ አሁን ቀጥታ ካልኩሌሽን ነው የሚያስፈልገን። ስለዚህ ካልኩሌት ማድረግ ነው። ሁለት አንድ ያው ምንም ቫልዩ ስለማያመጣ እንተዋለን። ይሄን ውጭ ያለውን 1 ማይነስ ብዬ ይሄ በኤት ይሄ ኢቭን ስለሆነ እቺ ውስጥ ያለችው ፖዚቲቭ ትሆናለች 1 ማለት ነው። ኦቨር ይሄ ደግሞ ቱ ዘ ፓወር ኦፍ 8 ማለት ደግሞ 256 ነው። 256 ይሆናል። ኦቨር 1 ማይነስ በማይነስ ይጣፋል። ታች ያለው ደግሞ 1 ፕላስ 1 ኦቨር 2 ይሆናል። ይሄ ክሪስ ክሮስ ስታደርጉ 3 ኦቨር 2 ይሆናል። ከዛ 3 ኦቨር 2 ይሆንልናል ማለት ነው። ኦኬ ከዛ ደግሞ አሁን ይሄንን መስራት ነው ከኛ የሚጠበቀው። ከዛ ይሄንን እንዴት እናደርጋለን? ከዛ ይሄ ክሪስ ክሮስ እናደርጋለን። ይሄን ክሪስ ክሮስ አድርጉት። 256 ታይምስ በ1 256 ማይነስ አንድ አለን 1 ኦቨር 256 ኦቨር 3 ኦቨር 2 ይሆናል። ግልጽ ነው አይደል? ከዚህ አንድን በምንቀንስበት ጊዜ ስንት ነው የሚሆነው? 255 ኦቨር 256 ኦቨር 3 ኦቨር 2 አለን አይደል? ስንት ፍራክሽን ያለን? 4 ፍራክሽን ያለን። 4 ፍራክሽን በሚሆንበት ጊዜ ታች ያለው ሁለቱንም ገልብጠን እናበዛለን ከላይ ያሉትን። ማለትም 255 ኦቨር 256 ታይምስ እነዚህ ገልብጠን ሬሲፕሮካል ይሄኛው በዚህኛው እዚህ ይሄ 2 ኦቨር በ2 ኦቨር 3 0 ኦቨር 2 ነበር በ2 ኦቨር 3 አድርገን እናበዛለን። እንደዚህ በምናበዛበት ጊዜ የምናገኘው የመጨረሻ ቫልዩ ያቆራርጣችሁ መስራት ትችላላችሁ። ማለትም በሁለት አድርጋችሁ መስራት ትችላላችሁ። ስንት ነው የሚሆነው? ወደ 85 ኦቨር 128 ይሆንልናል። ይሄ ትክክለኛው መልስ ይሆናል ማለት ነው። ያው ለእናንተ ግልጽ እንዲሆንላችሁ ብዬ ነው እንጂ ያው እንደዚህ አይነት ሰዓት የሆነ ሁሉ ሰዓት ላይጠይቅ ይችላል። 85 ኦቨር 128 ትክክለኛ መልስ ይሆንልናል ማለት ነው። ይሄኛው ቢ ላይ ያለው ማለት ነው። አው ግልጽ ይመስለኛል። ኦኬ አራተኛ ጥያቄ which one of the following does not express the sum of this one ላል። ይሄ በጣም ቀላል ነው ከሚባሉ ጥያቄ አንዱ ነው። ይሄ ሁሌ ግን ኦንላይን ስለሆነ ፈተናችሁ ምናልባት እንደዛ አይነት ጥያቄ ሊሆን ይችላል። ፎከስ ማድረግ አለባችሁ እንደዛ አይነት ቦታ ላይ። የተሰጡን ነገሮች ምን አይነት ናቸው? to the power of 2 አለ 4 the power of 2 6 the power of 6 the power of 2 እያለ ይቀጥላል። ሁለት እየጨመረ ፓወር እያለ የሚሄድ የዚህ ያልሆነው የትኛው ነው ይለናል። በዚህ ፎርም መጻፍ ስንፈልግ ማድረግ የማንችለው የትኛው ነው ይለናል። ፎር ኤግዛምፕል ለአንደኛው ጥያቄ ስንት ነው? ጄ ከስንት ነው የሚጀምረው አለኝ። ይሄ የሰሜሽን ኖቴሽን ይሄ የሰሜሽኑ ነው። ጄ ከ0 እስከ ኢንፊኒቲ ድረስ ይሄዳል። ከዛ አሁን እዚህ ጋር 0 እንተካለን። ለምሳሌ 0 ስንተካ ስንት ነው የሚሆነው? 2 ታይምስ 0 እዚህ ጋር መተካት ነው። ጄ ባለችበት ቦታ ከ0 ነው አይደል? 0 ስንተካ 0 ዘ ፓወር ኦፍ 2 ይሆናል። አንድን ስተካ 2 ዘ ፓወር ኦፍ 2 ይሆናል። ማለትም አንድ እዚህ ጋር ሲገባ 1 ታይምስ 2 ነው። 2 ሲባዛ 2 ዘ ፓወር ኦፍ 2 ይሆናል። ከዛ 3 እዚህ ጋር ሲገባ 3 ማለት 2 ማለት 2 ታይምስ 2 ማለትም 2 ጄ ነው አይደል? ጄ ዘ ፓወር ኦፍ 2 ነው አይደል? ጄን 2 በምናደርግበት ጊዜ 2 ታይምስ 2 ነው የሚሆነው አይደል? 2 ታይምስ 2 ፓወር ኦፍ 2 ነው። ይሄ ደግሞ ስንት ነው የሚሆነው? 4 ዘ ፓወር ኦፍ 2 ይሆናል። ከዛ 3 6 ይሆናል። 3 እና 2 6 ዘ ፓወር ኦፍ 2 ይሄ አሁን ወዴት እየሄደልን ነው? በዚህ ፎርም ይሄዳል። ኤክሴፕት ከ0 ማለት ነው። ከዚህኛው ውጪ ይሄዳል ማለት ነው። እሺ ሌላውን ቼክ ማድረግ አለብን። እሺ ይሄም ከስንት ይጀምራል አለን? ከ0 ይጀምራል አለን። ይሄውና ኤን እዚህ ጋር 0 ስንተካ ይሄ 0 ይሆናል።
ግልጽ ነው አይደል? 0 ይሆናል። 0 ሲደመር 2 ዘ ፓወር ኦፍ 2 ነው አይደል? ከዛ ስንት ነው? 2 ዘ ፓወር ኦፍ 2 ይሆናል። እሺ አንድን ከዜሮ ነው አይደል የሚጀምረው? አንድን እዚህ ጋር በምንተካበት ጊዜ አንድ ሲባዛ በሁለት ሁለት ነው። ሁለት ሲደመር ሁለት አራት ነው። 4 ዘ ፓወር ኦፍ 2 ይሆናል። 4 ዘ ፓወር ኦፍ 2 ይሄም ሳቲስፋይ ያደርጋል። ስሪስ ማለትም ቱስ 2 ታይምስ 2 4 ነው። 4 ሲደመር ይሄም ሳቲስፋይ ያደርጋል። ስለዚህ ቢም ሳቲስፋይ ያደርጋል። መልስ ሊሆን አይችልም ማለት ነው። ዲስ እዚህ ጋር አንድን በምንተካበት ጊዜ ከስንት ነው የሚጀምረው? ከአንድ ነው የሚጀምረው አለ እዚህ ጋር ተመልከቱ። ይሄንን በደንብ መጠንቀቅ አለባችሁ። የምነግራችሁ ነገር ማየት አለባችሁ። እዚህ ጋር የሚሰጣችሁ ፍንጭ አንድ ሲባዛ ሁለት ስኩዌር ይሆናል። ከዛ ስንት ነው የሚሆነው? 2 ዘ ፓወር ኦፍ ስኩዌር ሁለትንም 4 ስኩዌር ሶስትንም ያው ወደዚህ ስንመጣ ግን ዲ ጋር ምን አለ? 2k ዘ ፓወር ኦፍ 2 ነው። ከስንት ይጀምራል አለን? ከዜሮ ከአንድ ነው የሚጀምረው አለን። ከስንት? ከአንድ። አሁን ይሄ ብራኬት ውስጥ አይደለም። ባይ ዘ ወይ በደንብ ማየት ያለባችሁ ነገር ይሄ ብራኬት ውስጥ መሆኑና አለመኖሩን ቼክ ማድረግ አለባችሁ። አሁን ለምሳሌ ይሄን ይሄ ተመሳሳይ ይመስላል አይደል? ነገር ግን ይሄ በብራኬት ውስጥ ነው ያለው። ይሄ ደግሞ ብራኬት የለውም። ስለዚህ ፓወሩ ለማን ብቻ ነው የሚሆነው? ለኬ ብቻ ነው የሚሆነው። እዚህ ጋር ለአራትም ይሆናል። ኦኬ እንደዛ ከሆነ አንድ ተክተን ማየት አለብን። አንድ በምንተካበት ጊዜ 2 ታይምስ 1 ዘ ፓወር ኦፍ 2 ነው የሚሆነው። ግልጽ ነው አይደል? ለምን ይሄ ፓወሩ ለኬ ብቻ ነው የሚሆነው። ይሄኛው ለኬ ብቻ ነው፣ ለሁለት አይሆንም። ስለዚህ ስንት ነው የሚሆነው? ይሄ ሁለት ነው የሚሆነው። አንድ ዘ ፓወር ኦፍ 2 1 ስለሆነ ሁለትን በምናደርግበት ጊዜ 2 ታይምስ 2 ዘ ፓወር ኦፍ 2 ይሆናል። ከዛ ስንት ነው የሚሆነው? ይሄ ደግሞ አራት። ይሄ አራት ይሆናል። አራት ሲባል 8 ነው የሚሆነው። አሁን ሌላ ነገር ነው እየሆነ ያለው። 2 ዘ ፓወር ኦፍ 2 2 ታይምስ 2 ዘ ፓወር ኦፍ ይሆናል። 2 ኢንቱ 3 ዘ ፓወር ኦፍ 2 እያለ ነው የሚቀጥለው እንጂ በዚህ ፎርም አይሄድም ማለት ነው። በዚህ ፎርም አይሄድም። ይሄ መልስ ይሆናል ያልሆነው ስለተባለ። ነገር ግን እዚህ ጋር ለምን ዜሮ አልሆነም ካላችሁ ይሄ ምንም ለውጥ አያመጣም። ዜሮ ዘ ፓወር ኦፍ 2 ራሱ ነው ዜሮ ነው። ምንም ለውጥ ስለማያመጣ ሞር ግን በስት የሆነ አንሰር ዲ ይሆናል ማለት ነው። እንደዚህ አይነት ነገሮች ላይ አሁን እዚህ ጋር የተሰራው ነገር ምንድነው? ያ ትሪኩ የብራኬቱን ማቀያየር ብቻ ነው፣ ሌላ ነገር የለውም። የሌላውን ተክታችሁ መስራት ነው ከእናንተ የሚጠበቀው። አምስተኛው ጥያቄ for a given arithmetic sequence the sum of ይልና ይሄ ሳሜሽኑ ተሰጥቶናል። a1 አለ 3 አለን then a40 is equal to አለን። ይሄንን መስራት ነው። ጊቨኖቹን እናወጣለን። አርትሜቲክ ሲኩዌንስ ነው። ሳሜሽኑ 40 ላይ ስንት ነው አለን? 120 30 አለን። 230 አለን። ከዛ a1 አለን ስንት ነው አለን? 3 ነው አለን። a40 ስንት ነው የሚሆነው ተብለናል። ይሄ ሳሜሽኑ ነው። ይሄ ጊቨኖቹ ናቸው አይደል? ስለዚህ ይሄ ሳሜሽኑ ነው። ይሄኛው a40 ደግሞ ጀነራል ተርሙ ነው። ኦኬ ጀነራል ተርም ነው። ሶ መጀመሪያ የሳሜሽኑ ፎርሙላ መጻፍ ያለብን የአርትሜቲክ ሲኩዌንስ። የአርትሜቲክ ሲኩዌንስ ኤስኤን ኢኩዋል ኤን ኦቨር 2 ኢንቱ ኤ1 ፕላስ ኤኤን ኦር ኤኤንን ያው እንትን አድርጋችሁ ዲስትሪቢዩት አድርጋችሁ መጻፍ ትችላላችሁ። በዚህ ፎርም መጻፍ ይቻላል። ሶ ስለዚህ ኤስኤን ማለት ኤስ 40 ላይ ማለት 40 ነው አይደል የተሰጠን ኢኩዋል 40 ኦቨር 2 ኢንቱ ኤ1 ስንት ነው? 3 ነው አይደል? 3 ፕላስ ኤ ኤን ስንት ነው? 40 ነው። ግልጽ ነው አይደል? የተጠየቅነው ይሄንን ነው። ኤ 40 ነው የተጠየቅነው። ግልጽ ነው አይደል? ስለዚህ ሳሜሽን ኦፍ 40 ለስንት ነው ተብለናል? 1 2 3 0 1230 ነው ተብለናል። እኩልናል 40 ሲካፈል ለ2 20 ይሆናል። ከዛ 3 ፕላስ ኤ 40 ግልጽ ነው አይደል? ፎርሙላ ማስታወስ ብቻ ነው። አሁን ከዚህ በኋላ አሁን ያው እኔ ብተው እንኳን እናንተ ተሰራላችሁ ማለት ነው። ይሄንን አሁን ኦቨር ለ20 አላርገው ኦቨር ለ20 አላርገው 20 በ20 ይጣፋል። ይሄ ደግሞ 0 በ0 12 3 ኦቨር 2 ኢኩዋል 3 ፕላስ ኤ 40 ይሆናል ማለት ነው። ግልጽ ነው አይደል? ያው ለ20 ማካፈል ነው። ከዛ እቺን 3ን ወደዛ አምጥቼ ይቀንሳለሁ ማለት ነው። ኤ 40 ማለት ኢኩዋል 1 2 3 ኦቨር 2 ማይነስ 2 ነው ሶሪ ማይነስ 3 እቺ 3 ወደዚህ ስትመጣ ማይነስ ስለምትሆን ማለት ነው። ከዛ ይሄንን ዳይሬክት መስራት ነው። ስንት ነው የሚሆነው? 2 1 2 ማለት 123
ኤ ኦቨር 1 ብላችሁ ክሪስ ክሮስ አድርጉት 123 ካልፈለኩኝ እዚሁ ሆኖ ማካፈል እችላለሁ። ለምሳሌ ይሄኛው 123ን ለሁለት ማካፈል ይሄ ስንት ጊዜ 6 ጊዜ ይደርሳል። 6 ጊዜ ይሄኛው ደግሞ 3 ደግሞ አንድ ጊዜ ከዛ ስንት ይቀራል? 61 ነጥብ ስንት ጊዜ ነው የሚደርሰው? 5 ጊዜ ይደርሳል። ማይነስ ስንት አደርጋለሁ? 3 ማድረግ እችላለሁ። ይሄን ማካፈል ትችላላችሁ። ከዛ ከዚህ ደግሞ ከ61.5 ማይነስ 3ን በምታደርጉበት ጊዜ 58.5 ይሆናል አይደል? ይሄ መልስ ነው። በቃ በጭሩ ፎርሙላን ማስታወስና ያው የተሰጣችሁን ነገር በደንብ እንትን ማድረግ ሳሚሽኑ ነው ወይስ ጀነራል ተርሙ ነው የተሰጠን ነገር ብላችሁ ያንን ማወቅ ይጠበቅባችኋል። 58.5 ሌላ ያለ ስድስተኛ how many terms of a sequence ልና ይሄንን ሰጥቶናል are needed to give the sum ማለት ይሄንን እንዲሰጠን ምን ማድረግ አለብን? አሁን መጀመሪያ የተሰጠን ነገር አሁን ይሄን ዝጋውን ምንም አይነት ፍንጭ አልሰጠንም። ምን አይነት ነገር ወይ አርትሜቲክ ሲኩዌንስ መሆኑን ወይም ጂኦሜትሪክ ፕሮግሬሽን መሆኑን አላወቅንም ማለት ነው። እኛ ራሳችን ይሄንን ቴስት የምናደርገው ለምሳሌ ከሁለተኛው ተርም 3 0 ኦቨር 2 ዘ ፓወር ኦፍ 1 0 ኦቨር 2 ዘ ፓወር ኦፍ 2 0 ኦቨር 2 ዘ ፓወር ኦፍ 3 እያለን አይደለም የሚቀጥለው። ይሄ ነገር አርትሜቲክ መሆኑንና ጂኦሜትሪክ መሆኑን መጀመሪያ መለየት አለብን፣ ማወቅ አለብን። እሱን ካላወቅን መስራት አንችልም። የትኛው ፎርሙላ መጠቀም እንዳለብን ስለማናውቅ ያንን ነገር ሹር ማድረግ አለብን መጀመሪያ። ለምሳሌ አርትሜቲክ መሆኑን ለማወቅ ከሁለተኛው አንደኛው ምን እናደርጋለን? እንቀንሳለን። ከዛ ደግሞ ከሶስተኛው ደግሞ ሁለተኛው እንቀንሳለን። በመካከላቸው የሚገኝ ዲፍረንስ ተመሳሳይ ከሆነ ኮንስታንት ከሆነ አርትሜቲክ እንላለን። ካልሆነ ደግሞ ይሄኛው ደግሞ ለጂኦሜትሪክ መሆኑን ለማወቅ ሁለተኛው ለአንደኛው እናካፍላለን፣ ሶስተኛውንም ለሁለተኛው እናካፍላለን። ከዛ ኮመን ከሆነ ያው ደግሞ የምናገኘው ሬሾ ያው ጂኦሜትሪክ ፕሮግሬሽን ብለን እንወስዳለን። ለምሳሌ አርትሜቲክ መሆኑን ለማወቅ 3 ኦቨር 2 ማይነስ 3 ማድረግ ይችላለሁ። ከዛ ስንት ነው የሚሆነው? 3 ማይነስ 6 ኦቨር 2 ይሆናል። ከዛ ስንት ነው የሚሆነው? ይሄ ማይነስ እናደርገው ማይነስ 3 ኦቨር 2 ይሆናል። አንደኛው እዚህ ጋር ያለው ዲፍረንሳቸው ምንድነው? ማይነስ 3 ኦቨር 2 ነው። እሺ እዚህ ጋር እንደዛ ነገር መስጠት አለበት። ይሄ ስንት ነው? 3 ኦቨር 2 ስኩዌር ማለት 3 ኦቨር 4 ማለት ነው። ማይነስ 3 ኦቨር 2 ሁለተኛው ይሄን አይደል? ከዛ ስንት ነው የሚሆነው? ይሄ 6 ማይነስ 12 ኦቨር 10 ማለት 8 ይሆናል። ከዛ ማይነስ 6 ኦቨር 8 በ3 በ2 ማይነስ 3 ይሆናል። በ2 ማይነስ ማለት 4 ይሆናል። እዚህ ጋር ስንት ነው? ማይነስ 3 ኦቨር 2 አገኘው እዚህ ጋር ደግሞ ማይነስ 4 ኦቨር 3 ኦቨር 4 አገኘው። ስለዚህ ይሄ አርትሜቲክ አይደለም ማለት ነው። ስለዚህ ጂኦሜትሪክ ፕሮግሬሽን ነው የሚሆነው። ጂኦሜትሪክ መሆኑን ማካፈል አለበት ይሄኛውን ለዚህ ሬሾ 3 ኦቨር 2 ሲካፈል ለ3 ማድረግ ከዛ ይሄንን ገልብጠን እናበዛለን ኦቨር 1 ብለን ታይምስ ብለን ነው። ስለዚህ ይሄን ኦቨር ምን ማድረግ አለበት? 3 ኦቨር 2 ማለት 1 ኦቨር 3 ማድረግ እንችላለን። ከዛስ 3 በ3 ይጣፋል እኩል ሆናል 1 ኦቨር 2። በዚህ መካከላቸው የሚገኝ ስንት ነው? 1 ኦቨር 2 ነው። ይሄኛውን ደግሞ ለዚህ እናካፍላለን። 3 ኦቨር 4ን ሲካፈል ለስንት? ለ3 ኦቨር 2 ለ3 ኦቨር 2 እናካፍላለን። ከዛ ይሄ አራት ፍራክሽን ነው፣ ገልብጠን እናበዛለን። አሁን 3 ኦቨር 4 ታይምስ 2 ኦቨር 3 ልክ እንደቀደም ማለት ነው። በ2 1 በ2 2 በ3 1 በ3 1 እዚህ ሁለት አለን። ከዛ ስንት ሆነ? 1 ኦቨር 2 1 ኦቨር 2 1 ኦቨር 2። ስለዚህ ጂኦሜትሪክ ፕሮግሬሽን ነው። ኦኬ ይሄ ጂኦሜትሪክ ፕሮግሬሽን መሆኑን ካወቅን በኋላ አሁን መጠቀም እንችላለን። ምንድነው የተባልነው ነገር? አሁን ሳሚሽኑ ተሰጥቶናል። አሁን ሳሚሽኑ ተሰጥቶናል። ሳሙ ስንት ነው አለን? ኤስኤኑ ስንት ነው አለን? 30,096 ኦቨር 512 ነው አለን። ከዛ ጂ1 አለን። ሌላ ደግሞ ጂ1 ስንት ነው? 3 አለን። ከዛ አር ያለን ሬሾ ስንት ነው ያገኘ ነው? 1 ኦቨር 2 ነው። ግልጽ ነው አይደል? እነዚህ ነገሮች እነዚህን ኢንፎርሜሽን ከያዝን በኋላ አሁን መስራት እንችላለን። ኦኬ ፎርሙላን መጻፍ አለብን መጀመሪያ። ኤስኤን ኢኩዋል ጂ1 ኢንቱ 1 ማይነስ አር ዘ ፓወር ኦፍ ኤን
ኦቨር ዋን ማይነስ አር ብለን ቅድም አይተናል። ይሄንን ፎርሙላ ሳሜሽኑ ስንት ነው አለን? ይሄ ነው የተባልነው። ጂ1 አለን፣ አር አለን። የተጠየቅነው ኤን ነው። ግልጽ ነው አይደል? ጥያቄያችን እየተጠየቅነው ኤን ምንድነው? ሃው መኒ ተርምስ የተርሙ መጠን ነው የተጠየቅነው። ስለዚህ አሁን ይሄ ካልኩሌሽን ፎርሙላ እኩልናል ብለን ጂ1 ስንት ነው? 3 ነው። 3 ኢንቱ 1 ማይነስ አር ደግሞ 1 ኦቨር 2 ነው። ኤንን አናውቅም። ስለዚህ ኦቨር ብለን 1 ማይነስ አር ስንት ነው? አሁን 1 ኦቨር 2 ነው። ከዛ ሳሜሽኑ ስንት ነው አለን? 3069 ኦቨር 5 1 2 ነው አለኝ። ከዛ መስራት ነው። ከዛ 3 ውጭ ያለኝ 1 ማይነስ 1 ኦቨር 2 the power of n ኦቨር 1 ማይነስ 1 ኦቨር 2 ስንት ነው? 1 ኦቨር 2 ነው የሚሆነው። ከአንድ ሀፍን መቀነስ ማለት ነው። ከዛ ይሄንን ገልብጥን እናበዛዋለን። ይሄኛው ወደ ላይ ይወጣል አይደል? ይሄኛው ወደ ላይ ትወጣለች። ይሄ 6 ታደርጋለች። ስንት ነው የሚሆነው? 6 ኢንቱ 1 ማይነስ ኢንቱ 1 ኦቨር 2 the power of n ብለን እኩልናል 3069 ኦቨር 5 1 2 ይሆንልናል ማለት ነው። ከዛ ምን ማድረግ ያለብን? እስቲ ኦቨር 1 ብለን ክሪስ ክሮስ እናደርጋለን። ክሪስ ክሮስ በምናደርግበት ጊዜ 6 ከስንት ጋር ይባዛል? ከዚህኛው ጋር ማለትም እናበዛዋለን። እሺ 6 ሲባዛ በ512 6 12 ጊዜ ይሄ ማለት 5 1 2 ታይምስ በ6 ኢንቱ 1 ማይነስ ኢንቱ 1 ኦቨር 2 the power of n እኩልናል 3069 ይሆናል። ከዛ ይሄንን እናበዛለን። 6 ሲባዛ በ2 2 12 ነው አንዳለን ከ6 7 ይሄ ደግሞ 30 ነው 03 ይሆናል። ከዛ ኢንቱ 1 ማይነስ ኢንቱ 1 ኦቨር 2 the power of n እኩልናል 3069 ይሆናል። ኦቨር 372 ኦቨር 3072 ይጣፋል። እዚህ ምን ይቀረናል? 1 ማይነስ 1 ኦቨር n the power of n 2 ነው። 2 እኩልናል ስንት ነው ይሄ? 3069 ኦቨር 3072 ኦኬ። እቺን ዋንን ወደዛ እናሻግራትና ማይነስ እናረጋታለን። እቺ ማይነስ ትሆናለች አይደል? ከዚህ እናጥፋለን። ከዛ ማይነስ 1 ትሆናለች። እዚህ ማይነስ ስላለ ማይነስን ለማጥፋት አሁንም በማይነስ እናበዛለን። ሙሉን ማይነስ በምናበዛበት ጊዜ ማይነስ በማይነስ ይጣፋል። እዚህ ደግሞ 1 ኦቨር 2 the power of n ይቀረናል። ከዚህ ደግሞ ይሄ ማይነስ የነበረው ፖዚቲቭ ይሆናል በኔጌቲቭ ስለምናበዛ እዚህ ጋር እቺኛውን ለማጥፋት። ከዛ ይሄ ማይነስ ፖዚቲቭ የነበረው ማይነስ ይሆናል ማለትም 1 ማይነስ 3069 ማለት 3069 ኦቨር 3072 ይሆንልናል ማለት ነው። ግልጽ ነው አይደል? አሁን ይሄንን ከአንድ ነው የምንቀንሰው ክሪስ ክሮስ በምናደርግበት ጊዜ አሁን ኦቨር 1 ብለን ክሪስ ክሮስ አድርገን እንቀናንሳለን። ከዛ 1 ኦቨር 2 the power of n እኩልናል 3072 ማይነስ 3069 ኦቨር 3072 ከዛ 1 ኦቨር 2 ከዛ እንቀንሳለን። ይሄኛው the power of n አለን። ይሄ 3072 ሲቀነስ 3069 ማለት 3 ነው የሚሆነው። ዲፈረንሳቸው 3 ብቻ ነው። ኦቨር 3072 ይሆናል። ከዛ እነዚህን በ3 አንድ ይሆናል። ከዛ ይሄ በ3 10 26 ይሆናል። ይሄ 10 1026 ይሆናል። ኦኬ አሁን ምን ያገኘን? 1 ኦቨር 2 the power of n እኩል አሁን መጨረሻ ፖይንት ላይ ነን። 1 ኦቨር ከዛ 10 26 ነው አይደል? አሁን ማየት ያለብን ይሄንን በሎጋሪዝም መስራት እንችላለን። ይሄኛው ሎግ ወስደን በሁለቱም ሳይድ መስራት እንችላለን። ነገር ግን አሁን ማሰብ አለብን። ይሄኛው to the power of and the power of every number ብናደርግ ምንድነው የሚሆነው? ራሱን አንድ ነው የሚሰጠን። to the power of ስንትን ብናደርግ ነው 1026 ነው የሚሰጠን ብለን ስናስብ 1 over 2 the power of 10 በምናደርግበት ጊዜ ነው 2 the power of 10 ስንት ነው የሚሆነው? ይሄኛው ነው የሚሰጠን። ስለዚህ የኤን ነምበር ስንት ነው የሚሆነው ማለት ነው? 10 ነው የሚሆነው። ይሄንን እምቢ ካላችሁ ካስቸገራችሁ በዚህ ፎርም መስራት ትችላላችሁ። 1 over 2 the power of n አይደል? እኩልናል
ዋን ኦቨር ቱ ብላችሁ ዘ ፓወር ኦፍ ቴን ማድረግ ትችላላችሁ። ለምን ራሱ ስለሆነ። ከዛ ቤዙ ተመሳሳይ ነው አይደል? ቤዙ ተመሳሳይ ከሆነ 100 እና ኤን ዚ ካልስቱ 10 ጋር ብላችሁ መስራት ትችላላችሁ። ቤዙ ተመሳሳይ ከሆነ ትተዋላችሁ በኤክስፖኔንሻል ፎርም። ስለዚህ እናችን አሁን 10 ነው ብለን እንመልሳለን። ያው ስቴፑን መጠበቅና እንደዚህ የሚከብዱ አይነት ጥያቄዎች አይመጡም ኢንትራንስ ላይ። ነገር ግን እናንተ ሞር የሚከብዱን ከሞከራችሁት ቀላሉ መስራት ስለማያቅታችሁ ተብሎ ነው ይሄ እንደዚህ አይነት ጥያቄ የሚወጣው። በእርግጥ ከባድም አይደለም፣ ግን ትንሽ ስቴፕ ይፈልጋል። ሰባተኛው ጥያቄ which one of the following in the series is not convergent ይላል። ኮንቨርጀንት ያልሆነው የትኛው ነው እየተባለን ነው። መጀመሪያ ኮንቨርጀንት የምለው የአንድ ሲኩዌንስ ላይ ማለትም እንደዚህ አይነት ሲሪሶች በሚሰጡበት ጊዜ ዲፍረንሳቸው ምን ሲሆን ነው? ዲፍረንሳቸው ሳይሆን እንትን ሬሾአቸው ምን ሲሆን ነው? ከአንድ ማግኒቱዳቸው ከአንድ የሚያንሱ ከሆነ ማግኒቱድ ኦፍ አር ሌዛን ዋን ከሆነ ኮንቨርጅ ያደረገ እንላለን፣ ኮንቨርጀንት እንላለን። ነገር ግን አር ደግሞ ከአንድ የሚበልጥ ከሆነ ዳይቨርጀንት እንላለን። እንደዚህ አይነት ነገሮች አሉ። ያው አሁን ኮንቨርጀንት ስለሆነ ማግኒቱዳቸው ከአንድ የሚያንሱ መሆኑን እናረጋግጣለን። ያንን ካልሆነ ደግሞ ምን አይሆንም? ኮንቨርጀንት አይሆንም ማለት ነው። ለምሳሌ ይሄኛውን በምትወስዱበት ጊዜ ምን አይነት ነገር ነው የሚሰጣችሁ? ለምሳሌ ምን አይነት ነገር ነው ይሄ? 47 ኦቨር 99 ማለት ነው። ይሄ ደግሞ ስናካፍል ስንት ነው የሚሆነው? 0 ፖይንት ሳምቲንግ ነው የሚሆነው። 0 ፖይንት ሳምቲንግ ማለት ከስንት ያንሳል? ከዋን ያንሳል ማለት ነው። ይሄኛውስ ቢ ላይ ያለው ማካፈል ነው። ኔጌቲቭ 10 ኦቨር 3 ሲካፈል ለ5 ይሆናል። ከዛ ይሄ ገልብጥን ኦቨር 1 ብለን እናበዛዋለን። ስንት ነው የሚሆነው? ኔጌቲቭ 10 ኦቨር 3 ሲባዛ 1 ኦቨር 5 ይሆናል። ከዛ ደግሞ ኔጌቲቭ 10 ኦቨር 15 ይሆናል። በ5 2 ይሆናል። ይሄ በ5 ደግሞ 3 ይሆናል። ማይነስ 1 ኦቨር 3 ነው። የዚህ ማግኒቱድ ስንት ነው ደግሞ? 2 ኦቨር 3 ይሆናል ማለት ነው። ይሄ ኔጌቲቭ ይጠፋል ማግኒቱድ ስለሆነ። ከዛ 2 ኦቨር 3 ማለት 0 ፖይንት ሳምቲንግ ነው። 0 ፖይንት ሳምቲንግ ማለት ደግሞ ከአንድ ያንሳል። አሁንም ይሄም ኮንቨርጀንት ነው፣ ዳይቨርጀንት አይደለም። ይሄ ሲ ላይ ያለው ደግሞ ልክ እንደዛው ይሄ ማለት ነው 0.75 ይላል አይደል? ማለትም 75 ኦቨር 100 the power of -1 n ይሆናል። ይሄ ደግሞ ውስጥ ያለው ሁሌ ምንድነው? አር እንላለን። ውስጥ ያለው እንደዚህ አይነት የሚቀመጠው ነገር ሁሌም አር ነው። ይሄ ምንድነው? አሁን 75 ሲካፈል እዚህ ያለው ከማግኒቱዱ ከአንድ ምን ይሆናል? ያንሳል። ሌዘን 1 ነው። ስለዚህ ይሄ ዳይቨርጀንት አይደለም፣ ኮንቨርጀንት ነው እንጂ። ስለዚህ ኮንቨርጀንት ያልሆነው ስለተባለን ይሄኛውስ ደግሞ ስንት ነው የሚሆነው? 1.5 ማለት 15 ኦቨር 10 ማለት ነው አይደል? ለፓወር ኦፍ ማይነስ ኬ ነው የሚሆነው። ውስጥ ያለው ሁሌ ምን ይሆናል ብያችኋለሁ? አር ነው የሚሆነው። አርን ከተጠየቃችሁ ሁሌም ውስጥ ያለው አር ነው የሚሆነው። ስለዚህ 15 ኦቨር 10 ማለት ከአንድ ይበልጣል ማግኒቱዱ። አር ኢዝ ግሬተር ዛን 1 ስለሆነ ዲስ ኢዝ ዳይቨርጀንት እንላለን። ስለዚህ ኮንቨርጀንት አይደለም። ይሄኛው መልስ ይሄ ይሆናል ማለት ነው። ዳይቨርጀንት ኮንቨርጀንት የሚባሉት ማግኒቱድ ኦፍ አራቸው ምን ሲሆን ነው? ከአንድ የሚያንሱ ከሆነ ብቻ ነው። ካልሆነ አይሆንም። ይሄ ዳይቨርጀንት ይሆናል። ከአንድ ከበለጠ ወይም ሞር ኔጌቲቭ ከሆነ ዳይቨርጀንት እንላለን። ሞር ግን እሱን ሰርተን ቼክ የምናደርገው ሞር ብዙ ጊዜ። 8ኛው ጥያቄ the value of ይልና ይሄንን ሰጥቶናል is equal to ይለናል። ከስንት ነው የሚጀምረው አለ? ሰሜሽን ነው፣ ፓርሻል ሰሜሽን ሆኖ ከስንት ነው የሚጀምረው? ከዜሮ ይጀምራል። ውስጥ ያለው ምን ይሆናል ብያቸዋለሁ? አር ይሆናል ብያቸዋለሁ። አሁን አር ስንት ነው? በዚህ መሰረት 2 ኦቨር 3 ነው። እሺ ጂ1 ስንት ነው? ማለት ነው ኤ ማለት ትችላላችሁ፣ ጂ1 ማለት ትችላላችሁ። እኔ ጂ1 ብዬ ስለምጠቀመው መብታችሁ ነው። ኤ1 ስንት ነው? ከዜሮ አይደል የሚጀምረው? ዜሮን እዚህ ጋር መተካት። ዜሮ ሲተኩ ስንት ነው የሚሆነው? ይሄኛው አንድ ይሆናል። ውስጥ ያለው every number the power of 0 it is 1 ስለሆነ 5 ይሆናል ማለት ነው። ስለዚህ ፓርሻል ሰሙ ነው የምትጠቀሙት፣ ሳሜሽን ነው የምትጠቀሙት። ስለዚህ ይሄ አሁን በዚህ መሰረት ቅድም 7ኛ ጥያቄ ላይ በሰራነው መሰረት ኮንቨርጀንት ነው ዳይቨርጀንት ተብላችሁ ብትጠይቁ ምንድን ነው?
ኮንቨርጀንት ነው አይደል? ለምን አር ከስንት ማግኒቱድ ኦፍ አሩ ከስንት ያነሰ ነው? ከአንድ ያነሰ ስለሆነ። ስለዚህ ኮንቨርጀንት ሲሆን በጂኦሜትሪክ ጊዜ የምንጠቀመው አንድ ፎርሙላ አለ። ምን የሚል ፎርሙላ አለ? ጂ ኤን ኢዝ ኢኳልስ ቱ ጂ ዋን ኦቨር ዋን ማይነስ አር ብቻ ነው የሚባለው ኮንቨርጀንት ከሆነ። ማግኒቱዳቸው ምን ሲሆነ ሳሚሽን ተጠይቃችሁ እንደዚህ አይነት ምልክት ኖሮት ነገር ግን ኮንቨርጀንት ከሆነ አር the magnitude of r less than 1 የሚሆን ከሆነ ሳሚሽኑን ለመስራት ያኛው የቅድም የተጠቀምነውን ትልቁን ፎርሙላ አትጠቀሙ። ማለትም g1 እንቱ ብሎ 1 ማይነስ r the power of n over 1 ማይነስ r የሚለው ፎርሙላ አትጠቀሙ። ምን ሲሆን ኮንቨርጀንት ሲሆን። ዳይቨርጀንት ከሆነ ይሄን ትጠቀማላችሁ። ነገር ግን ይሄን መጠቀም ትችላላችሁ። ስለዚህ g1 ስንት ነው? 5 ነው። 5 ኦቨር 1 ማይነስ 2 ኦቨር 3 ይሆናል። 5 ኦቨር የስንት ነው የሚሆነው? 1 ኦቨር 3 ይሆናል። 1 ማይነስ 1 ኦቨር እንትን ማለት ይሄ ነው። ከዛ ይሄ ደግሞ ገልብጠን እናበዛዋለን። ከዛ ስንት ነው? 15 ይሆናል። ቀላል ነው። ስለዚህ ይሄ 3 ፍራክሽን ስለሆነ እኛው ከዚህኛው ጋር ይባዛል። ይሄ ታች ያለው ምን ጥቅም የለውም 15 ይሆናል። ሶ 15 መልስ ይሆናል ማለት ነው። ዘጠነኛው ጥያቄ every day a person saves 5 cents more than the amount of he saved on the previous day. His target is to save the total amount of 3,225 cents by the end of 30 days. How much cents must to be starting saving to meet the target ይላል። ይሄ አሁን the real life application ነው። የተባልነው ነገር ምንድነው? አንድ ሰው 5 ብር ምን ያደርጋል አለን? ሴቭ ያደርጋል አለን። እየጨመረ ሴቭ ያደርጋል ማለትም አሁን አንድ ቀን ፎር ኤግዛምፕል 100 ብር ሴቭ የሚያደርግ ከሆነ ሁለተኛው ቀን ደግሞ 105 ብር፣ ሶስተኛ ቀን ደግሞ 110 ብር፣ ከዛ ደግሞ 5 እየጨመረ ይሄዳል ተባለ። የሰውዬ ታርጌቱ ደግሞ ሳሜሽኑ ስንትን ለማግኘት ማለት 3225 ብር ለመቆጠብ ነው ያሰበው። ይሄንን ለመድረስ ነው ሐሳቡ። በስንት ቀን ውስጥ ያለ? በ30 ቀን ውስጥ ማለትም n 30 ሲሆን ማለት ነው። ከዛ ደግሞ how much cents must be the starting saving to meet the target? ይሄን ታርጌቱን ለመድረስ ኢኒሻል የሚያስፈልገው ግዴታ በስንት ብር መጀመር አለበት? ማለትም a1 ማለት ነው የተጠየቅነው። a1 ጥያቄ ነው ማለት ነው። ግልጽ ነው አይደል? ያው እንደዚህ አይነት ጥያቄዎች ከተረዳችሁ በጣም ቀላል ናቸው። ይሄ አርትሜቲክ ሲኩዌንስ ነው። ምክንያቱም 5 እየጨመረ የሚሄደው ስለዚህ ዲፍረንሳቸው ስንት ነው? 5 እዚህም 5 ነው ዲፍረንስ ነው። ስለዚህ ሬሾ ሳይሆን ዲፍረንስ ስለሆነ የሰሜሽን ፎርሙላ እንጠቀማለን። Sn is equals to n over 2 into 2 times a1 plus into 1 minus d 1 minus n ማለት ሶሪ n minus 1 times d ነው ማለት ነው። ስለዚህ n ፎርሙላ ታውቃላችሁ። ያው መያዛችሁን እርግጠኛ ሆኖ ምናልባት ትራንስሌት ሊመጣ ስለሚችል ሳሜሽን ስንት ነው አለኝ? 3 2 2 5 ማይነስ n ስንት ነው? 30 ነው። 30 ሲካፈል 2 15 ይኩልናል 15 ኢንቱ 2 ታይምስ a1 አናውቅም ስለማናውቅ የተጠየቅነው a1 አይደል? ፕላስ ኢንቱ n ስንት ነው? 30 ነው። 30 ማይነስ 1 29 ሲባዛ d ስንት ነው? በ5 ግልጽ ነው አይደል? ከዛ 3 2 2 5 ይኩልናል 15 ኢንቱ 2 a1 ፕላስ 29 ሲባዛ በ5 145 ይሆናል። ከዛ ይሄንን ሁሉንም ለ15 ማካፈል እንችላለን። የ15 እዚህ ኦቨር 15 ብንል 15 በዚህ ይጣፋል። ከዚህ ጋር ደግሞ 15 ነው ይቀራል። ከዛ 3225 ኦቨር 15 ይኩልናል 2 ታይምስ a1 ፕላስ 145 ይሆናል። ከዛ 145ን ወደዚህ ማምጣት እንችላለን። 3225 ኦቨር 15 ማይነስ 145 ይኩልናል 2 ታይምስ a1 ይሆናል። ያው እዚህ ጋር እያለ ይሄንን ያው ክሪስ ክሮስ ማድረግ እንችላለን። በአምስትም ቆርጠን መስራት እንችላለን። እነዚህ ነገሮችን ይሄንን መቁረጥ እንችላለን። ይሄ በ15 አንድ ይሆናል። በ15 ይሄ ደግሞ 215 ይሆናል። በ3 እያደረጋችሁ በ5 እያደረጋችሁ ማለት ትችላላችሁ። ቀለል አደረጋችሁ ማይነስ 145 ኢኩዋል 2 ታይምስ a1 ይሆንልናል። ከዛ
215 ሲቀነስ 145 ስንት ነው የሚሆነው? 70 ነው የሚሆነው። እኩል ይሆናል 2 ታይምስ a1 ነው ኦቨር 2 ማድረግ እንችላለን። a1 በመጨረሻ ላይ ስንት ነው የምናገኘው? 35 70 ሲካፈል ለ2። ይህ ሰውዬ በየቀኑ 5 ብር እየጨመረ ትናንትና ከቆጠበ አሁንም 5 ብር እየጨመረ የሚቆጠብ ከሆነ ስንት በ30 ቀን ውስጥ 3225 ብር ለማግኘት ግዴታ እስከ ስንት ብር መጀመር አለበት? ከ35 ብር መጀመር አለበት የሚል ሪል ላይፍ ላይ መጠቀም እንችላለን። እንደዚህ አይነት ነገሮች ላይ አሉ። እሺ 10ኛው ጥያቄ a flower 110 centimeter high is planted in a garden. At the end of the first year, the flower is 130 centimeter tall. Thereafter, the growth of the flower each year is half of its growth in the previous year. What the maximum height of the flower ይላል። ምንድነው የተባለው? የሆነ አበባ ጋርደን ውስጥ ተተከለ ያለ ፕላንት ተደረገ። መጀመሪያ ስንት ነበር ያለ ሴንቲሜትሩ ምን ያህል 110 የሚሆን ሴንቲሜትር ያለው ጋርደን ውስጥ ምን ሆነ? የሆነ አበባ ተተከለ አለ። ከዛ በአንደኛው ዓመት መጨረሻ አካባቢ ላይ ቁመቱ ከ110 ወደ ስንት ሆነ ማለት አለ? 130 ሆነ አለ። ማለትም ስንት ጨመረ ማለት ነው? 20 ጨመረ ማለት ነው። 20 ሴንቲሜትር ጨመረ አለ። ከዛም በኋላ በየአመቱ በመጀመሪያ ዓመት ላይ ከጨመረው ሴንቲሜትር ሀፉን እየጨመረ ይሄዳል። ማለትም አሁን ፈርስት ይር ላይ ስንት ጨመረ? አት ኤንድ ኦፍ ፈርስት ይር ላይ 20 ጨመረ አይደል? ከ110 130 ሆነ አይደል? ከዛ ሰከንድ ይር ላይ ደግሞ የዚህን ግማሽ ይጨምራል። ማለትም 10 ይጨምራል አለ። ከዛ ደግሞ አሁንም እያንዳንዱ ሁሌም ምን እየሆነ ይሄዳል አለ? ሀፍ እየጨመረ ይሄዳል። ግሮዚስ ፕሪቪየስ ይር ሁሌም በቃ እንደዛ ያደረገ ይሄዳል አለ። ከዛ አሁን 20 ነው። ከዛ 10 ከዛ አሁን 5 እያለ ይቀጥላል ብለን እንይዘው። ለምን በየአመቱ ስንት ነው የሚጨምረው? ሀፍ ይጨምራል ስለተባለን። ምክንያቱም ያው ግሮዙን የሚቆምበት ቦታ ስላለ የማያድግበት ቦታ ስለሚደርስ በየአመቱ ስንት ይጨምራል? ግማሽ እየጨመረ ይሄዳል ተብለናል። የተጠየቅነው ነገር ምንድነው? መጨረሻ ላይ የሚያገኘው ያ የፍላወሩ ሄይት ስንት ነው የሚሆነው አለ። 130 110 ከሆነ መጀመሪያ ላይ የነበረው ከዛ አንደኛ ዓመት ላይ 20 ጨመረ። ከዛ 10 ማለት ግማሽ የዚህ የመጀመሪያውን ዓመት ግማሽ እየጨመረ ይሄዳል አለ። ለምሳሌ አሁን 20 ዓመት ከጨመረ ቀጣይ ዓመት 10 ይጨምራል። ከዛ ደግሞ ሶስተኛ ዓመት ላይ 5 ይጨምራል። ከዛ አሁንም ደግሞ 2.5 እየጨመረ ይሄዳል። ሀፍ እየጨመረ ይሄዳል ተብለናል። እና ስለዚህ ይሄን መስራት አለ። መጀመሪያ የዚህን ሳሜሽን መስራት አለብን። እሺ ይሄ ምንድነው የሚያሳየን? ጂኦሜትሪክ ፕሮግሬሽን ነው። ጂኦሜትሪክ ፕሮግሬሽን a1 ስንት ነው? አሁን 20 ነው። ዲፈረንስ ማለትም ሬሾአቸው ስንት ነው? 10 ሲካፈል ለ20 1/2 ነው። 5 ሲካፈል ለ10 1/2 ነው። ስለዚህ ሳሜሽን መስራት አለብን። ይሄ አሁን ምንድነው እንትን ነው። ይሄ ኮንቨርጀንት ነው። አሁን ኮንቨርጀንት መጠቀም እንችላለን፣ የኮንቨርጀንት ፎርሙላ። ስለዚህ g1 ኦቨር 1 ማይነስ r ብለን መጠቀም እንችላለን። ከዛ g1 ስንት ነው? 20 ኦቨር 1 ማይነስ ስንት ነው? 1/2 ይሆናል። ከዛ ይሄ ደግሞ 20 ኦቨር 1/2 ይሆናል። ገልብጠን እናበዛዋለን። ከዛ ስንት ነው የሚሆነው? 40 ይሆናል ማለት ነው። ስለዚህ ሳሜሽኑ ይሄ ነው፣ 40 ነው የሚሆነው። ማለትም ከዚህ በኋላ 110 የሚሆን ሄት ያለውን ፍላወር የምንተክል ከሆነ የተከልነው ያ አንደኛ ዓመት ላይ ከዛ አድጎ 130 ሆነ። ከዛም በኋላ ደግሞ ትንሽ ሀፋፍ እየጨመረ የሚሄዱ ከሆነ መጨረሻ ላይ እስከሚሞት ድረስ ወይም ቁመቱን ማደግ እስከሚያቆምበት ድረስ የሚያድገው 40 ሴንቲሜትር ነው ብለናል። ከዛ ቶታሉ ስንት ነው የሚሆነው ከተባለ መጀመሪያ ስንት ነበረው? 110 ነበር አይደል? 110 ነበረው። ከዛ ከተተከለበት ቀን ጀምሮ የጨመረው ቶታሉ ሳሜሽን ስንት ነው አለ? ደግሞ 40 ነው አለ። ከዛ ቶታሉ ደግሞ ስንት ነው የሚሆነው? 110 ቅድም ስንተክለው የነበረው ቁመት ነው። ከዛ ደግሞ ከተከልነው በኋላ ከተተከለበት ቀን ጀምሮ የጨመረው ቁመት ደግሞ ስንት ነው? 40 ሴንቲሜትር ነው። ሳሜሽን ስንት ነው የሚሆነው? 150 ይሆናል ማለት ሁለቱን ስንደምረው። ከዛ 150 ከ150 ሴንቲሜትር አያድግም ማለት ነው። ከዚህ በላይ ማደግ አይችልም ይሄ ፍላወር። ይሄ ሪል ላይፍ አፕሊኬሽን ስለሆነ
በዚህ መሰረት እንሰራለን። 150 የሚለው መልስ ይሆናል። አመሰግናለሁ ከኔ ጋር ስለቆያችሁ። ቀጣይ ፓርቱ ይዤላችሁ እመጣለሁ። ደህና ሁኑ።